ሰላም የቲቲኤፒኤስ ሰዎች ዛሬ እንግሊሽ ነው የምናየው ኮንዲሽናል ለሚያስቸግራችሁ መፍትሄ ይዤ መጥቼላችኋለሁ ማለት ነው። እስከ መጨረሻው ተከታተሉ። እዚህ ምስሉ ላይ እንደምታዩት ኮንዲሽናል ሴንቴንስ የምንላቸው በአራት ቦታ እንከፍላቸዋለን። የመጀመሪያው ዜሮ ኮንዲሽን፣ ሁለተኛው ፈርስት ኮንዲሽን፣ ሶስተኛው ሰከንድ ኮንዲሽን፣ የመጨረሻው ሰርድ ኮንዲሽን ናቸው። በመጀመሪያ ደረጃ ኮንዲሽናል ሴንቴንስ ሁለት ፓርት ይኖረዋል። የመጀመሪያው ኢፍ ኮንዲሽን የሚባለው ይኸው እዚህ ጋር እንደምታዩት ወደዚህ ያለው ኢፍ ኮንዲሽን የሚባለውና ሁለተኛው ደግሞ ሜን ኮንዲሽን ወይም ሪዛልት ውጤቱን የያዘው በዚህ በኩል ያለው ነው። ቦታ ሊቀያየሩ ይችላል፣ እሱ ችግር የለውም። ኮንዲሽን ምንድነው ብለን ስናይ ይሄ ነገር ከሆነ ይሄ ነገር ይሆናል፣ እንዲህ ከሆነ እንዲህ ይሆናል የምንለው ኮንዲሽናል ሴንቴንስ ይሆናል። ለምሳሌ ወፍ ቢሆን ኖሮ እበር ነበረ ካልኩኝ እኔ ምንድነው ይሄ ኮንዲሽን ነው። ለመብረር ምን መሆን አለብኝ? ኮንዲሽኑ ምንድነው? ወፍ መሆን። ስለዚህ if I were a bird I would fly on the sky ካልኩኝ if ክሎዙ የትኛው ነው? if I were a bird no if I were a verb የምለው if ኮንዲሽኑ ነው፣ ሁኔታ አለ ማለት ነው። ከዛስ ሪዛልት ውጤቱ ምንድነው የሚሆነው? እኔ bird ከሆንኩኝ I would fly እበራለሁ ማለት ነው በሰማይ ላይ። so if ኮንዲሽኑና ሜን ኮንዲሽኑ ይሄን ሲሆን ቀጣይ አሁን ወደ ነጥቦቹን ምንድነው የምንለያቸው? ሶስት የመጀመሪያው እዚህ ጋር እንደምታዩት ዜሮ ኮንዲሽናል አለ። ይሄ ዜሮ ኮንዲሽን ለምንድነው የምንጠቀመው? ለጀነራል ትሩዝ የሆኑ ነገሮች፣ ለፋክት አጠቃላይ እውነት ለሆኑ ነገሮችና ሳይንቲፊክ ፋክቶች ነው የምንጠቀመው። ለምሳሌ if you heat ice it melts በረዶን ካሞከው ይቀልጣል፣ አለቀ። if you stand in the rain you get wet በዝናብ ከቆምክ ትረጥባለህ። ስለዚህ ይሄ እውነታ ነው። ስለዚህ ዜሮ ኮንዲሽን በምንድነው የምትለዩት? አንደኛ እሱ ጀነራል ትሩዝ በመሆኑ ትለያላችሁ። ስትጽፉ ደግሞ ምንድነው የምታደርጉት? ኢፍ ክሎዙን ፕሬዘንት ወይም ሲምፕል ፕሬዘንት ነው የምታደርጉት። እንዲሁም ደግሞ ሜን ክሎዙንም ሲምፕል ፕሬዘንት ነው የምታደርጉት። ስለዚህ በሁለቱም በኩል ሲምፕል ፕሬዘንት ነው የምትጠቀሙት ማለት ነው። if you stand in the rain you get wet አለቀ። ሁለተኛው ደግሞ ፈርስት ኮንዲሽን የመጀመሪያ ኮንዲሽን የሚባለው ነው። ይሄ possible situation in the future ን ያሳያል። እዚህ ጋር ዩዙን ስንመለከት possible situation in the future ሊሆን የሚችል ነገር ነው፣ ወደፊት ሊሆን የሚችል ነገር፣ እድል ያለው ቻንስ ያለው ነገር ሲሆን ፈርስት ኮንዲሽን እንጠቀማለን። ለምሳሌ if it rains we will cancel the trip ዝናቡ ከዘነበ ጉዞን እናጥፈዋለን፣ ጉዞን እናቆማለን። ስለዚህ ምንድነው ጉዞን ለማቆም ምን መሆን አለበት? ዝናብ መዝነብ አለበት። ስለዚህ ዝናብ ሊዘንብ ይችላል፣ አይታወቅም። ስለዚህ ዝናቡ ከዘነበ ጉዞን ካንስል እናደርጋለን ነው። ስለዚህ ይሄ ቻንስ ያለው ነው። if you study ካጠና you will pass the exam ፈተናውን ምን ታደርጋለህ? ታልፋለህ። ስለዚህ ፈተናውን ለማለፍ እድል አለ ማለት ነው። ምን በማድረግ? በማጥናት። so first condition ስትጠቀሙ if clause ላይ present simple ነው የሚጠቀሙት ወይም simple present tense ነው የሚጠቀሙት ማለት ነው። you study hard የሚለዋል እዚህ ጋር ማለት ነው። ከዛ በሜን ክሎሱ ሳይድ ደግሞ ምንድነው የሚጠቀሙት? will plus verb one ነው የሚጠቀሙት ማለት ነው። ስለዚህ ወይም simple future እንደማለት ነው። so if you study ይሄው simple present you will pass the exam ስለዚህ simple future ነው ወይም will plus verb ነው የምትጠቀሙት ማለት ነው። ስለዚህ በጣም ቀላል ነው። ቀጣዩ ደግሞ ሰከንድ ኮንዲሽናል ነው። እንግዲህ ታይፕ 2 ኮንዲሽናል ነው። ይሄ ደግሞ ምንድነው የሚያሳየን? በጣም በቃ እድል የሌለ ነገር፣ በጣም ላይሆን የማይችል አይነት ነገር ነው የሚገልጽልን ማለት ነው። ግምታዊ ነገሮች ለመፈጸም በጣም የሚያዳግቱ ነገሮች ሃይፖቴቲካል ኦር አንላይክሊ ሲቹዌሽን ነው የሚያሳየን። እንዲሁም ደግሞ unreal or improbable situation እና or in the future አሁንም ወይም ወደፊትም የመሆን እድሉ በጣም ጠባብ የሆነ ነገር ነው የሚያሳይ። ለምሳሌ እዚህ ጋር if I won the lottery I would travel a lot ሎተሪ ባሸንፍ ምን አደርጋለሁ? በጣም ዝናናለሁ ነው። ስለዚህ ሎተሪ ማሸነፍ ትልቅ ቻንስ ያለው ነገር አይደለም። በጣም በቃ ሊሆን የማይችል አይነት ነገር፣ ትንሽ ቻንስ ያለው ነገር ነው። so በዚህ ምክንያት የምንጠቀመው ለእንደዚህ አይነት ጉዳይ ሲሆን አጠቃቀሙን ስናይ በሲምፕል ወይ ነው በፊውቸር no I'm sorry በኢፍ ክሎዝ ላይ ምንድነው የምንጠቀመው? ፓስት ሲምፕል ፓስት ማለት ነው። if I won the lottery ስለዚህ when I won የምለው ካሸነፍኩ ፓስት ቴንስ ነው። ፓስትን የሚያሳይ ወርድ ነው፣ verb to ነው። ከዛ በሜን ክሎዝ ላይ ደግሞ ምንድነው የምንጠቀመው? would plus verb
I would travel a lot. If I won the lottery, simple past, I would travel a lot. would አለ plus verb travel አለ ማለት ነው verb 1 so wouldን plus verb ነው የምንጠቀመው በጣም ቀላል ነው የመጨረሻው ደግሞ third conditional ወይም type 3 conditional የሚባለው ነው ይሄ ደግሞ ምኞትን ሐሳባዊ ምኞት በፍጹም ሊሆን የማይችል በቃ የሆነ ያለፈ ነገር ነው የሚጠቁምልን ማለት ነው ስለዚህ the person is imagining a different past በቃ ያለፈ ነገር ሆኖ እንደዚህ ቢሆን ኖር ብለ ምትመኛቸው ነገሮች ነው type 3 የሚገልጸው imaginary situation that didn't happen in the past ባለፉ ጊዜያቶች ውስጥ ያልሆነ ነገር ምኞትን ስትገልጽ ነው እንግዲህ type 3 የምትጠቀመው ለምሳሌ ኤግዛምፕል ስናይ if you had studied you would have passed the exam አንብበ ቢሆን ኖሮ if you had studied አንብበ ቢሆን ኖሮ you would have passed the exam ፈተናውን ታልፍ ነበር ማለት ነው ስለዚህ ይሄ አላነበበም ያኔ ፈተናውንም አላለፈም ከዚህ በኋላ አንብቦም አልፍም ያለፈ ነገር ነው ያለፈ ነገር ምኞት ማለት ነው ላለፈ ክረምት ቤት አይሰራም የሚባለው ነው የሚገልጸው ይሄ type 3 ሁለተኛው ኤግዛምፕል if I hadn't been sick I would have gone to your party አሞኝ ባይሆን ኖሮ if I hadn't been sick ማሚ ባልሆን ኖሮ ለፓሪ ይመጣ ነበር I would have gone to your party so ወደ አንተ ፓሪ ሊመጣ ይችል ነበር ይላል ማለት ነው ስለዚህ ምንድነው ከዚህ መያዝ ያለባችሁ ምኞት እንደሆነ ነው ስለዚህ if clause እና main clause ለይተን ስናይ if clause ሁሌ past perfect ነው የምንጠቀመው ለማ third conditional ማለት ነው ስለዚህ past perfect ሲባል had plus verb 3 ነው ማለት ነው ስለዚህ you had studied ስለዚህ past perfect መሆኑ የሚያሳይልን እዚህ ጋር ምንድነው had plus verb 3 studied verb 3 ነው ስለዚህ past perfect እንጠቀማለን በif clause side በmain clause side ደግሞ ምንድነው የምንጠቀመው would have plus verb 3 ነው የምንጠቀመው ማለት ነው ስለዚህ you would have አያችሁ would አለ have አለ ስለዚህ plus verb 3 ነው ወይም past participle ይባላል past you would have passed the exam ስለዚህ በጣም ቀላል ነው ኮንዲሽናል ይሄን ይመስላል ስለዚህ ለማጠቃለል ያክል ኮንዲሽናል በአራት ይከፈላሉ የመጀመሪያው ዜሮ ኮንዲሽን ፈርስት ኮንዲሽን ሰከንድ ኮንዲሽን እና ሰርድ ኮንዲሽን ዜሮ ኮንዲሽን ጀነራል ትሩዝ እና ፋክትን የሚያሳየን ሲሆን ፈርስት ኮንዲሽን ቻንስ ያለው ወደፊት ሊሆን የሚችል ነገር ሰከንድ ኮንዲሽን ደግሞ ቻንሱ በጣም የሞተ ላይሆን የሚችል አይነት ነገር ሶስተኛው ደግሞ ሰርድ ኮንዲሽን የሚባለው ምኞት ያለፈ ምኞትን የሚገልጽበት እንደሆነ ነው ሜን ክሎዝ ኢፍ ክሎዝ እና ሜን ክሎዛቸውን ደግሞ ስናይ ዜሮ ኮንዲሽን ላይ ሲምፕል ፕሬዘንት ነው በሁለቱም በኩል የምትጠቀሙት ፈርስት ኮንዲሽን ላይ ኢፍ ክሎዝ ላይ ሲምፕል ፕሬዘንት ፓስት ነው ሜን ክሎዝ ላይ ደግሞ ሲምፕል ፊውቸር ነው የምትጠቀሙት ሰከንድ ኮንዲሽን ላይ ደግሞ ኢፍ ክሎዝ ላይ ፓስት ሲምፕል ወይም ሲምፕል ፓስት ቴንስ እንደውም ደግሞ በሜን ክሎዝ ሳይድ would plus verb 1 ነው የምትጠቀሙት በመጨረሻም ደግሞ በሰርድ ኮንዲሽናል ሴንቴንስ ላይ በኢፍ ክሎዝ ላይ past perfect had plus verb 3 ሲሆን እንደውም ደግሞ በሜን ክሎዝ ላይ would have plus past participle ነው የምትጠቀሙት ማለት ነው ይመቻችሁ እንደዚህ አይነት ትምህርታዊና የተለያዩ ዕውቀቶችን መረጃዎችን ማግኘት ከፈለጋችሁ ቻናላችንን ፎሎ ሰብስክራይብ በማድረግ ይከታተሉ መልካም ቀን